ኢትዮጵያዊ ነው ስንል እንግዲህ በታሪክም ብንሄድ አሰብ የኤርትራ አካል አልነበረችም። ኤርትራ ስትመሰረት አሰብ በሩቢተኖ በሚባል ኩባንያ ስር 15 ዓመት ነበር። ከ15 ዓመት በኋላ ነው ኤርትራ ከአሰብ ጋር ግንኙነት የፈጠረችው እና ህዝቡ የአፋር ህዝብ ነው። ብዙ ጊዜ ደግሞ የአፋር ህዝብ ክቡር ቢትወደድ አሊሚራም ጨምሮ አሰብ የኢትዮጵያ መሆኑን አፋር ኢትዮጵያኖች መሆናቸውም በተደጋጋሚ ያረጋግጠዋል። እንደውም ቢትወደድ አሊሚራ በአንድ ወቅት አፋር የኢትዮጵያ መሆኑን እንኳንኛ ግመሎቻችን ያውቁታል፣ የኢትዮጵያ ሰንደቅ ዓላማ እንኳንኛ ግመሎቻችን እንኳን ያውቁታል ብለው ያረጋግጡበት ሁኔታ ነው። ስለዚህ አፋር የኢትዮጵያ ግዛት ነው፣ የኢትዮጵያ አካል ነው። አሰብ ደግሞ ያለው አፋር ውስጥ ነው እና ደግሞ አፋር እኮ አሰብ እኮ የተሸጠው ሱልጣን ኢብራሂም በሚባል የአፋር ባላባት ነው። ያን ሲሸጥ አጼ ምኒልክ በጊዜው አላወቁም፣ አልተገነዘቡም ነበር። ግን አጼ ምኒልክ ግዛታቸው ቀይ ባህርን እንደሚሸብ እስከ ቀይ ባህር እንደነበረ ለዓለም መንግስታት በተደጋጋሚ አስተዋውቀው ነበር እና ይህንን እሳቸው ሳያውቁ በዚያን ጊዜ እንግዲህ ሙሉ ቁጥጥር የለም እንዳሁን እንደሚደረገው በኮሙኒኬሽን ችግር ምክንያት ብዙ ቁጥጥር የለም። ሳያውቁ አሰብ ተሸጠ እና አሁን እንግዲህ በህገወጥ በሆነ መንገድ የተያዘ ነገር ነው ማለት ነው። የአሰብ ወደብ ከተቀረው አሁን ኤርትራ ተብሎ ከሚጠራው ክፍል ቀድሞ 10 ዓመታት ቀድሞ መያዙ ወደ ኢትዮጵያ ወደብ መካለል እንዲችል ህጋዊ መሰረት የሚሆነው እንዴት ነው? ይሄ የሚያሳየው እንግዲህ ከ10 ዓመት ቀደም ብሎ ሩቢተኖ ኩባንያ የገዛው ከአፋር ሱልጣን የገዛው ከኤርትራ ጋር በፍጹም ግንኙነት ስላልነበረው ነው እንጂ ያለዛ ተቃውሞ ይነሳ ነበር እና ከአፋር ጋር ምንም ግንኙነት አልነበረውም። አሁንም ፊት እንዳልኩት ህዝቡ ኤርትራዊ አይደለም የአፋር ህዝብ ነው። ብዙም ጊዜ ደጋግመው ብለውታል እና ከአፋር ጋራ ከአሰብ ጋራ ኤርትራ ብዙ የሚያገናኘው ነገር የለም። እዚህ ላይ እንደው ብናነሳው ጥሩ ነው ብዬ የማስበው ኢትዮጵያውያን መሃል ውይይቱ በአሁኑ ወቅት እንደሚገባ አለመኖሩን ቀደም ሲል ጠቅሻለሁ እና ብዙ ኢትዮጵያውያንን በማነጋግርበት ጊዜ እሱ ነገር አብቅቶለታል፣ የሰው ንብረት ነው ብሎ የማለት ነገር በስፋት አስተውላለሁ። እንግዲህ እኔ ባነጋገርኳቸው ሰዎች ዘንድ ይሄ ነገር ያለቀለትና ያበቃለት ነው ወይ? ከዚህስ ጋር ሊነሱ የሚችሉ ነገሮች ምንድን ናቸው? እንደው እስቲ ይሄንን ሰፋ አድርገው ቢነግሩን። እኔ በእውነት ያለቀለት ነገር ነው ብዬ